ምን አሉ መሰለህ ማንን ታገቢያለሽ ቢሉኝ ሚስት ባይኖረው ሞጣን ነበር ማገባው ነው ያልኩት። ማርያም በጣም ነው የምወድህ በጣም ነው የማከብርህ። በርታ ጭራሽ እኔን ሚስት ባይኖርህ አገባህ ነበር። አንድ አንበሳው አልፈልግም። አንድ አንበሳው ልጅ እኔ እንትን አልችልበትም። ማወራረድ ልጅ አረብ ሀገር ነው ያለው እኔ እንኳን አንበሳ አይደለም ሌላ አንበሳ ነው አልችልባትም። ወሬ አቁሙ እና እመቤቴን እኔ ብቻ እሰጥሃለሁ ሞጣዬ። እንኳን አይደለም አንበሳ አይደለም ነፍሴን እሰጥሃለሁ እኔ ጌታ። እስኪ ፌስቡኬን ገብተህ አዲስ መርሻ ብለህ ትክታኬ ነው ፖስቻለሁ በተግባር በጣም ነው ሞራል ተጋይንተኛ ነህ ሁሌ ግን ትንሽ እየተቀየምሁ በአንድ ብቻ ነው። እሱንም ግን በቃ የተመሰለህን ነው መብትህ ምን የሚል ነው የተቀየምሽው ምን ነው በልጅቷ አንተ ላይ ትንሽ እሱን አንተን አልክ ማለት በቃ በጣም ህፃን ልጅ ላይ የተገኘው እኮ ነው። ይኸው ባልየው ወጥቶ ይችላል ማርያም በስንት ጊዜ ያገኘው የዛሬው ኢንተርቪው ሰምተሻል? ይቻ አቃጣሪ ነው ያልሽው። እኔ አቃጣሪ አይደለም ሞጣን በጣም ነው የምወደው። አይገርማችሁም? በጣም ሁሌ ነው የምትፈልግ። አይ ነይ ጋኔ እሺ መረጃ የላትም መረጃ የለሽም። የባሏን ኢንተርቪው ሰምተሻል ዛሬ? እኔ ብዙም አልተዋጠልኝም የሰውየው ታውቃለህ። አልተዋጠልኝም። አንቺ በጎንደሬነት የታጠርሽ ነሽ። ምን ለምን መሰል ያልተዋጠልኝ? እናት ወጃል ሌባ ጎንደሬ፣ አንቺ ሌባ ጎንደሬ። ይቺው ጎንደሬ ናት። አማራን እናረጋት አንችልም በፍጹም። አሁን ስለደመቀ ዘውዱ ብጠይቃት ኧረ ጀግናችን የሐምሌ 5 አብሬ ኮካቡ ብላ ቁጭ። ሁለተኛ እንዳትመጭ እወድሃለሁ ምናምን። እንዳንቺ አይነቷን አግብቼ ደግሞ እንኳንም አግብቻለሁ ደግሞ አንቺ ነገር አግብቼ ልቃጠል በጉቺ ቀበጦ ነበር ቂጥሽን ደብድቤ ማባረርሽ ሌባ። ሁለተኛ እንዳት እንደው አስመሳይ እኮ ህዝብ ነው የገጠመን ጎበዝ።